ዱንያም ላይ ዱንያ ለሙእሚኖች ነው አሳሰን ስትፈጠር ሌላው እኮ ጎረቤት ሆኖ ዳር ለጀዛዕ ስላልሆነ ነው የሚበላው እንጂ የተፈጠረችው ለኛ ነው መልእክቱ ምንድነው ሪዝቅ ለመከሰብም ችላ ማለት እንደሌለብን ነው ነገሮቹ ሁሉ መከራ በመከራ ላይ መከራ በችግር ላይ ችግር ይሆኑበታል ምንድነው ይሄ ጉድ ሰው በግል ህይወቱ ሲኖር አንዳንድ ጊዜ ያልተጠበቀ መስቀልቅል ውስጥ ይገባል በውስጡ ሚስት ትከፋበታለች ስራም ያጣል ቤቱም መስቀልቅል ይላል ከጓደኞችም ጋር ይጣላል ውስጡ ሰላም ያጣል ውስጡ ያረካ ይሆንለታል ነገሮቹ ሁሉ መከራ በመከራ ላይ መከራ በችግር ላይ ችግር ይሆኑበታል ምንድነው ይሄ ጉድ አንደኛ እንዲህ አይነት ጨነቅነቅ ያለ ነገር ሲመጣ መገንዘብ ያለብን ማንኛውም ሙሲባ በግል ህይወታችን ከመጣብን እኛ በሰራነው ወንጀል መሆኑን አውቀን ለተውበት ወደ አላህ ለመመለስ መዘጋጀት ይተበቀበናል ሁለተኛ ምንም አይነት በላ መጥቶ ያቺ በላ እኛን ሳትወለውልና ሳታጥብ እኛን ሳታስተካክልና ሳታርም አትሄድ ሶስተኛ ደግሞ ይሄ በላ መጣ ማለት የኛን ደረጃ ከፍ ለማድረግ ወንጀላችንን ዝቅ ወይም ለመሰረዝ እንጂ ዝም ብላ አትመጣ ነብያችንም ተናግረዋል አለይሂ ሰላቱ ወሰለም يقول ما يصيب المؤمن من نصب ولا وصب ولا هم ولا حزن حتى الشوكة يشاكها إلا كانت له كفارة لذنوبه من يوم مسلم مصيبة كاقاتمو من نصب دكام بهن لفات بهن مكرام بهن رورم بهن حزن بهن تكازم بهن شو انكوان سيالف نكاب التارقو يدينغا انكفات انكوان اقرون نكاب التارقو ወንጀል ማበሻ ወንጀል መጥረጊያ እንጂ ዝም ብላ ምትመጣ አይደለችም ብለው ነብያችን አለይሂ ሰላቱ ወሰለም በግልጽ ቋንቋ ተናግረዋል እናሳ ልክ ይሄ በላ በሚመጣበት ጊዜ ፊትለፊታችን አንዲት ነገር ማስቀመጥ አለብን ምንድነው فإن مع العسر يسرا የሆነ ችግር መጣ አይደለ ቀጥሎ ደግሞ የሆነ አገር ሰላም ሊሆን ነው اشتدي أزمته تنفرجي عجل فرجي እንዳሉት ሸሸንኪ ረሂመሁላህ اشتدي أزمته አንቺ በላ አንቺ መከራ በርቺ ጠንክሪ ጠነከርሽ በረታሽ ማለት ልትበጠሽ ነው ማለት ነው አሁን አንድ ገመድ እንደዚህ ስትስበው ጥንክር ካለ በጣም ከሳብከው ትንሽ ቆይቶ ሊበጠስ ነው ማለት ነው فإن مع العسر يسرا إن مع العسر يسرا አንድ ችግር ቢመጣ ቀጥሎ ስኬት ነው የሚመጣው ዛሬ ተንገላታህ ማለት ነገ እንግልት ይቀርልሃል ማለት ነው በዱንያ ላይ ተሰቃየህ ማለት በአኺራ ላይ እረፍታለህ ማለት ነው ስለዚህ በላ በሚመጣብን ጊዜ ሁሉ ጊዜ ማሰብ ያለብን فإن مع العسر يسرا إن مع العسر يسرا ምንም ችግር ቢመጣ ገር ነገር ይመጣል ምንም የሚያንገላታ ነገር ከመጣ ስኬት ይመጣል ስኬቱን ፊትለፊት እየተመለከቱ በተስፋ ትልቅ የሰላም ህይወትን መኖር የሚቻል መሆኑን ለማስገንዘብ ፈልጌ ነው እዚህ መካከል ላይ ግን አላህ Subhanahu Wa Ta'ala ነብያችንን አንድ ማሳሰቢያ ሰጣቸው فإذا فرغت فانصب የሆነ ስራ ስትጨርስ አሁንም ሌላ ስራ ገባ ረፍት የለም وإلى ربك فارغب ምንም ነገር ስትሰራ ደግሞ ወደ ጌታህ ብቻ በመዞር እሱን ብቻ ከጅለው ሌላን አካል መከጀል የለብህም ኢኽላስህን መርምር ብሎ አላህ ነግሯቸዋል ስራ ላይ መዳከም የለም ይሄን ስንጨርስ ወደዚህ እንደፈለግን ነው ምን ሆነው እንደ ድካም የለም لقد خلقنا الانسان في كبد ነው የሰው ልጆችም በድካም ላይ ድካም አድርገን የፈጠርኳቸው ብሏል አላህ የረፍቱ አገር አኺራ ነው ዱንያ ረፍት የላትም ይሄንን ለማሳሰብ ነው أسأل الله جل جلاله أن يجعلنا من عباده الصالحين ومن أوليائه المقربين والسلام عليكم ورحمة الله تعالى የፈለገ ፈሲህ ቢሆን ሰውየው ገንዘብ ከሌለው ንግግሩ ተደማጭነት የለውም እንደማይችል ነው የሚቆጠረው ዝምባል ይለዋል ማንንም ሰው ማለት ነው اذا كان صاحب مال يسمعون ይሄ መልእክቱ ምንድነው ሪዝቅ ለመከሰብም ችላ ማለት እንደሌለብን ነው የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ካየን ከስብም ላይ በጣም ብርቱ ነበሩ አንሳሮች ሙሃጅሮች ማስተናገድ የቻሉት ሰፊ የተመረሻ ስለነበራቸው ያካፈሉ ገቢ ያለ ማለት ነው
ሙሃጅሮች ደግሞ በጥቂት ጊዜ ራሳቸውን የቻሉት ከመካ ነው የመጡት ነጋዴዎች ናቸው። ንብረታቸውን ጥለው ነው የመጡት እነ አብዱራህማን ብን ዐውፍ እነ አቡበክር ሲዲቅ እነ ዑመር። ነገር ግን እዛው ከስበው ሐያታቸው ተለወጠ። አንዳንድ ጊዜ አንሳሮች ሐዲስ ሲያወሩ ዑመር እንዲህ ነው ነበር፣ በቡኻሪ ነው የተዘገበው ሐዲስ አልሃኒ الصفق بالاسواق ይላሉ። በየገበያው መዋዋል ይሄን ሐዲስ ከመቅራት አታለለኝ እኔ ሲሸቅል ነው እናንተ ይሄን ያፈዛችሁት ይላሉ። ማን ዑመር من اعلم علماء الصحابه ሆነው ያለ ማለት ነው። አንድ ጓደኛም ነበራቸው አንሳሪ። ተራ በተራ አንድ ቀን እሳቸው ግመል ይጠብቃሉ፣ አንድ ቀን ደግሞ ያ አንሳሪ ይጠብቃል። ለከስብም ትኩረት ሰጥተዋል ማለት ነው። ኹለፋዎቹ ሀብታሞች ናቸው ታውቃላችሁ። ሀብታም መሆን ማለት ሰራተኛ መሆን ማለት ነው። አላህ አልከለከለም ይሄን ቁል መን ሐረመ زينة الله التي أخرج لعباده والطيبات من الرزق قل هي للذين آمنوا في الحياة الدنيا الله ለባሪያዎች ያወጣቸውን የሚያማምሩ ነገሮች ማን ይከለከለው ይላል። እኔ አሳሰን ለባሪያዎች ነው የፈጠርኩት ማለት ነው። قل هي للذين آمنوا في الدنيا ላይ ዱንያ ለሙእሚኖች ነው አሳሰን ስትፈጠር። ሌላው እኮ ጎረቤት ሆኖ ዳር ለጀዛዕ ስላልሆነ ነው የሚበላው እንጂ የተፈጠረችው ለኛ ነው። قل هي للذين آمنوا خالصة يوم القيامة የቂያማ ማለት ደግሞ ጥሩ ነገር خاص بالمؤمنين ለነሱ ብቻ ነው የሚለው። ስለዚህ በካስብም የበታች መሆን የለብንም። ትላልቅ መሳኒዎችን ማቋቋም ማን ነው የከለከለው? ባይሆን ከዛ ላይ ለአኺራህም ለግስ ነው የተባለው። እንደገና ግብ አርጋህ አትያዛት ነው የተባለው። ዙህድ ሲባል ከስብ መተው የሚመስለው ሰው አለ። وهذا خطأ ከስብ መከሰብ አለብን። ዱንያንም ለሌላው አካል መተው የለብንም። እንደ በእኛ ዲን ውስጥ እኮ لا رهبانية في الإسلام ሙንኩስና በእስልምና ውስጥ የለም። ገዳም ገብቶ ቀሪ እድሜን እየጸለይክ እኖራለሁ የሚባል ነገር የለም። የምትጸልየው ያረስክም እየነገድክም መስሪያ ቤትም እየሰራህ ነው ዒባዳ የሚደረገው። لأن الدنيا لنا والآخرة لنا فلمن نتركها